ሰላም እንዴት ናችሁ? ጸጉራችሁ እንደዚህ ፎረፎር ድርቀት ብን የሚል ለሚያስቸግራችሁ ሰዎች ዛሬ ቆንጆ ማስክ ይዤላችሁ መጥቻለሁ። እንዴት ናችሁ? ወደ ሞናቪ ዩቲዩብ ቻናል እንኳን በሰላም መጣችሁ። አሁን ዛሬ ማሳያችሁ በጣም የሚገርም ማስክ ነው የተጠቀምኩበት ነው። እስኪ ወደ ቪዲዮው እንግባ። የሚያስፈልገን ነገር እርጎና ቡና ነው። በመጀመሪያ የሚያስፈልገንን በቂ የሆነ እርጎ እናስቀምጣለን። ከዛ በኋላ ቡና የሚያስፈልገንን ያክል እርጎ ፓስቸራይዝድም ሊሆን ይችላል፣ ኖርማል እርጎም ሊሆን ይችላል። የፈለጋችሁትን ያገኛችሁትን ብቻ ሜክ ሹር ኤክስፓየርድ ያደረገ እንዳይሆንባችሁ በጣም ጥንቃቄ አድርጉ። ከዛ ውጪ እስኪ ስለ እርጎና ስለ ቡና አንዳንድ ነገር ልበላችሁ። በነገራችን ላይ እርጎ በጣም የሚገርም ፎረፎርን የሚያስለቅቅ ይሄ ላክቲክ አሲድ ስላለው ዳንድሩፍን በጣም በሚባል ደረጃ የሚዋጋልን የሚያስቀርልን ጸጉራችን እንዳይደርቅ የሚያደርገው ዛላውንም ስሩንም እንዳይደርቅ የሚያደርገው በጣም ቀላል እጃችን ላይ ያለ ነገር ግን የሚገርም ለውጥ የምናመጣበት አንደኛው ማስክ ነው ማለት ነው። እንዳልኳችሁ ላክቲክ አሲድ ስላለው ፎረፎርን ይዋጋልናል። ጸጉራችን ሻይን እንዲያረግ ያረጋል። ይሄ ኢላስቲሲቲው እንዲጨምር የቆዳችንን ዛላ ኢላስቲሲቲው እንዲጨምር እንዳይበጣጠስ ያደርግልናል። ጸጉራችን እንዲያድግ ያደርግልናል። ሶሪ ጋይስ። እንደገና ደግሞ የሞተ ቆዳችንን ከስር ያነሳልናል ማለት ነው። ልክ እንደምታዩት ነው እንግዲህ በደንብ ማሳጅ ያደረጋችሁ የምትቀቡት። በደንብ ነው ማሳጅ ማድረግ ያለባችሁ። እኔ ረጅም ሰዓት ነው ደግሞ 5 ደቂቃ ምናምን የሚሆነው ማሳጅ ያደረኩት። ዛላውንም እቀባዋለሁ ማለት ነውና ጸጉራችን ሻይን እንዲያረግ እንዲለሰልስ ያለ ኮንዲሽነር መፍታታት እንዲችል ፕሮቲን ስላለው እርጎ በውስጡ ጸጉራችሁ ጠንካራ እንዲሆን እንዳይበጣጠስ እንዲያደርገዋል ማለት ነው። ቡናም ደግሞ አት ዘ ሴም ታይም የጸጉራችሁን የተዘጋጋውን ቆዳችሁን በመክፈት ጸጉራችሁ ከስር በደንብ እንዲያድግ የተዘጋውን በቅቤ በቅባት በአቧራ ሊሆን ይችላል የተዘጋውን በደንብ ነው ከፋፍቶ ጸጉራችሁ እንዲያድግ የሚያደርገው ማለት ነው። እንዲሁም ሽበት ላለባችሁ ጸጉሮች ወደ ኖርማል ጸጉራችሁ ከለር ያመሳስልላችኋል። ዲፕ ኮንዲሽነር ነው። ልክ እንደ ዲፕ ኮንዲሽነር ነው። ይሄ ጸጉርን በደንብ ነው የሚያፍታታው። ቡና የደም ዝውውራችንን ይጨምርልናል። ብቻ በጣም የሚገርም ማስክ ነው። እኔ ቀደም ብዬ ባወኩት ብዬ ከምላችሁ አንደኛው ማስክ ቢኖር ይሄ ነው። ከጸጉር ማስክ ይሄንን በጣም የወደድኩት የተስማማኝ ቆንጆ። ይሄ ልክ እንደዚህ ማሳጅ አድርጋችሁ ከጨረሳችሁ በኋላ ፔስታል ታደርጉበትና በትንሹ እስከ 1 ሰዓት ተኩል ብታደርጉበት ሞር ተመራጭ ነው። ዩዥሊ እስከ 40 ደቂቃ በቂ ነው። እኔ ያው ጊዜ ስላለኝ ነው 1 ሰዓት ተኩል ድረስ የተጠቀምኩት ማለት ነው። ልክ እንደዚህ ሽፍን ካደረጋችሁት በኋላ በሆነ በጨርቅ ነገር በሻሽ ነገር ሽፍናችሁ ትቆያላችሁ። ሶ አሁንም ወደ ማስኩ ምርጥነት ልንገራችሁ ደግሜ ከዚህ ጋር ጨርሼ እየመጣሁኝ ነውና ያለ ኮንዲሽነር ነው። በአሁኑ ባይገርማችሁ ታጥቤ በሻምፖ ብቻ እንዴት እንደተፍታታልኝ። የኔ ጸጉር በመያዝ ትንሽ ያስቸግረኛል። ነገር ግን በአሁኑ እንዴት እንደተፍታታልኝ ታዩታላችሁ እንግዲህ። እና ቢፎር እና አፍተር የጸጉሬን ወዘናነት እንደገና ደግሞ ይሄ ቆዳ የማይደርቀው ነገር በጣም የሚገርም ነው። ሰው እንደዚህና ሌሎች ቪዲዮዎችንም እሰራላችኋለሁ። እዩት ቢፎር እና አፍተር ምን እንደሚመስል። የመጀመሪያውን ወደፊት ሄዳችሁ እዩት። ሶ እነዚህና የተለያዩ ቪዲዮዎችን ፖስት አደርግላችኋለሁ። ላይክ፣ ኮሜንት፣ ሰብስክራይብ እያደረጋችሁ ፋሚሊ ሆኑ። በየ2 ሳምንቱ በየሳምንቱ የተለያየ ቪዲዮ ስለ ሁሉም አይነት ነገር ስለ ምግብ አሰራር፣ ስለ ጸጉር፣ ስለ አንዳንድ ነገሮች እናወራለን ማለት ነው። አብራችሁ ስለነበራችሁ አመሰግናለሁ። ባይ ላቭ ዩ ጋይስ።